ለቂያችሁ ሄድ ነበር። ምን ማለት ነው? እኛ ቆይ እንደዚህ እንትን ብንልክ ደስ ይልሃል? እንደምሮሽ እንደዚህ የምታለቅሽው? ኧረ በእግዚአብሔር በእናትህ ልቀቀኝ ፍሬም፣ በእናትህ ልቀቀኝ። እሺ አታልቅሽ በእግዚአብሔር። እንዴት ታለቅሽ? በእግዚአብሔር እንዴ እኔ መጥቼ ዛሬ ማታ ነው ፍላይት ብልክ ደስ ይልሃል እኮ? እንዴት ታለቅሻለሽ? ደስ ይልሃል ወይ? አላለቅስም፣ ዞር በልልኝ። እኔ የራሴ ነገር ነው የሚያስለቅሰኝ። ወደዛ ሂድልኝ። እኔ መንገደኛ ነኝ። የሆነ ውስጥህን የሆነ ላሳዝንክ ምናምን አልፈልግም። ቸሪክ ጣም መልካም መንገድ ግን ደግሞ በጣም ነው የሚደብረው እንደዚህ እንዴ። እሺ ተረጋጊ፣ በመጀመሪያ ደረጃ ተረጋጊ። የምሬን ፍቅር ተረጋጊ፣ ከራስሽ ጋር ነው እንዴ። ደስታችሁ ነው ብዬ ነበር ማስበው። በዚህ ልክ እንደዚህ ትወርዳላችሁ አንተ። እንደው የምራውን ደስ ብሎም ቢቸኝ ካንተ ራሱ ሄዱ በቃ አትሸኙኝ፣ ከፈለጋችሁ ሂዱ። እንደዚህ አትመስሉኝም ነበር ሲጀመር። መድኃኒዓለም እንደዚህ አትመስሉኝም ነበር ሲጀመር። ፍቅር የራሱ ጉዳይ። እንደዚህ አትመስሉኝም ነበር እንኳን ደጋረ እንዴ። የኔ ደስታ ያስደስትሽም በቃ እንደዚህ አመስኝም ማለት ነው። እንደዚህ አመስኝም ማለት ነው። ምን ማለት ነው? እንደዚህ አመስኝም ማለት እንዴ የኔ ደስታ ያስደስትሽም በቃ ኤፍሬም። ያማል ሰላም ውድና የተከበራችሁ ውድ ፋሚሊዎች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ናችሁ? እንግዲህ ዛሬ ቤተሰቦች ብቻ ተገኝቼላችኋለሁ። ትንሽ ያላሰብኩት ነገር ተፈጥሯል እና ይሄ ነገር በማድረግ ያው አብዛኞቻችሁ ታዝናላችሁ። ምክንያቱም እኛ በጣም እያስደሰትናችሁ ነበር። ይሄ ነገር ባይፈጠር ኖሮ ደስ ይለኝ ነበር፣ ግን እኔም ደግሞ ግዴታዬ ነው። ምን ነገር ማድረግ አልችልም። ፍቅርንም ሆነ ሙቢንም እንደዚህ ባሉበት ሁኔታ ጥያቸው መሄድ አልፈለግም ነበር፣ ግን አስገዳጅ ነገር ስለሆነብኝ ነው። ለኔም ያው ላይፍ ነው ህይወቴ ነውና ምንም ማድረግ አልችልም እና ይከብዳል። ግን ደግሞ እዚች ጋር የመጣሁት ያው ወስኜ ነው። ማታ ብዙ ነገር ከራሴ ጋር ብዙ ነገር አውርቼ ነበርና እዚህ ጋር ግን የመጣሁት ወስኜ ነውና ውድ ፋሚሊዎች ምንድነው እያላችሁ ምናላችሁ ሰዎች ካላችሁ ከኢትዮጵያ ልወጣ ነውና እድል ተመቻችቶልኝ ከኢትዮጵያ ልወጣ ነውና እኔም ያው ከኢትዮጵያ ከልጅነቴ ጀምሮ መውጣት ፈልግ ነበርና ዛሬ ተሳክቶልኝ ከኢትዮጵያ ልወጣ ነውና በመውጣቴ በጣም ደስ ብሎኛል። ግን ደግሞ ፍቅርና ሙቢን ደግሞ ለቆ መውጣቱ ትንሽ ደብሮኛል። ምክንያቱም አሁን ላይ አሪፍ ጥምረት ነበርን። በቃ ደስተኛ ነበርን። እኔም ከነሱን ሳገኝ ደስተኛ ነበርኩኝ፣ እነሱም እኔን ሲያገኙ ደስተኛ ነበሩና በዚህ ሰዓት ደግሞ እነሱን ለቆ መሄዱ ትንሽ አስደብሮኛል እና ለዛም ነው ትንሽ ደብሮኝ የመጣሁት። ያው ግማሽ ፓርቲ ደስተኛ ነው፣ ግማሽ ፓርቲ ደግሞ ሀዘን ላይ ነውና እናንተ በጣም ወዳችሁ ነበር። የምንሰራው ቪዲዮ አንድነታችን ምናምን በጣም ወዳችሁ ነበርና እንግዲህ የአንድነት መበተን ፈልጌ ያደረኩት ነገር የለም። ያው በአጋጣሚ የመጣልኝ ነገር ነውና ይሄ ነገር ደግሞ ካስመለጥኩት ነገ ላይ ይጸጽተኛልና የሚጸጽተኝ ነገር ደግሞ ማድረግ አልፈልግም በህይወቴና ለዛ ነው ዛሬን እያወቅኩት ነገ ይሄን እንዲጸጽተኝ አልፈልግምና ቤተሰቦች እናንተም እንዳታስቡብኝ በጣም ነው የምወዳችሁ። በዚህ አጋጣሚ ፍቅርን ሙቢንም ስለነበረን ቆይታ በጣም አመሰግናለሁ። የምር በጣም ጥሩ ልጆች ናችሁ፣ የዋናችሁ ሰው ደስታ የምትፈልጉ ሰዎች ናችሁና በጣም አድርጌ እጅግ አድርጌ በጣም እወዳችኋለሁ እና እንደኔ አይነት ሰው ከኔ የተሻለ ሰው ከኔ የበለጠ የሚያስደስታችሁ ሰው ይስጣችሁ ፈጣሪ። ሌላ ምንም ምለው ነገር የለም። ይሄ ነው ምለውና ባልለያችሁ ኑሮ በጣም ደስ ይለኝ ነበር። እናንተም እንዳታዝኑብኝና ምንም ማድረግ ስለማልችል ነው በዚህ ነገር ያደረኩት። ያው ይገባችኋል ብዬ አስባለሁ። እናንተም በእኔ ቦታ ብትሆኑ ይሄን ነገር ታደርጉት ነበርና ውድ ፋሚሊዎች እንደዚህ እያልኩኝ ፍቅርንና ሙቢን ፕራንክ አደርጋቸዋለሁ። ባይዘው በጣም እንዲያምኑኝ እዚች ጋርም ፓስፖርት ይዣለሁና አሳማኝ ነገር አይታችኋል። እኔ ስንቀሳቀስ እንደማንም አይነት ፕራንክ አይደለም አደርገው። እኔ ፕራንክ ሳደርግ ዝም ብሎ ፕራንክ እና ነገር ባይዘው አይመቸኝም፣ አልወድም። ይሄ ፍቅር ሙቢ እና የሚያደርጉት ፕራንክ እኔ ቆፍጠን ያለ ፕራንክ ነው ማደርገውና ቤተሰቦች አሁን እንዳልኳችሁ ለእነሱን ሲመጡ እንደዛ ብዬ አስጨንቃቸዋለሁና ምን ይሰማቸዋል? የእነሱን ፊድባክ ማየት ይፈልጋሉና ፍቅር ምን ትላለች፣ ሙቢስ ምን ይላል የሚለው ነገር በጣም ለመስማት ጓጉቻለሁ። ምክንያቱም እንደዚህ አሁን ላይ በጣም ጥሩ ቆይታ እያሳለፍን ነው፣ ጥሩ ጊዜ እያሳለፍን ነው አብረንና በመሀል ተነስቼ ሲሄድ ምን አይነት ስሜት ያሳያሉ የሚለው ነገር በጣም ለማየት ጓጉቻለሁ ውድ ቤተሰቦች። እና ፕራንክ ያክል ነው ቅድም ያወራሁት ነገር። የትም አልሄድኩኝም፣ የትም ደግሞ አልሄድም። ባይዘው የሚመጣ ድል ካለ ሄዳለሁ፣ ግን እስካሁን የለም። እና ውድ ፋሚሊዎች እንግዲህ
በቆይታችን ደግሞ አብረው እኔ ፍቅር ሙቪ አብረን በመሆናችን ብዙዎቻችሁ እየተደሰታችሁ ነውና እኛም ደግሞ የምንፈልገው የእናንተ ደስታ ነው። እኛም አብረን ስለሆነ በጣም ደስተኛ ነን። ፍቅርም ሙቪም ኢንጆይ እያደረግን ነው፣ እየተዝናና ነው። ልክ እንደምታዩን ኢንጆይ እያደረግን ነውና ምንጣላ አይመስለኝም። ይሄ ፍቅራችን መድኃኒዓለም ያቆይልን። ሌላ ምንም ምለው ነገር የለም። የሰው ልጅ በደስታ በፍቅር ነው ላይፉን መኖር ያለበት እና ውድ ፋሚሊዎች እንግዲህ የኛም ደስተኞች ነን። የኛ ደስታ ደግሞ እናንተም ያስደስታችኋል። ፍቅርን ዛሬ ትንሽ ምን የምትለው ነገር በጣም እያሳሰበኝ ነውና ምን ትላለች የሚለው ነገር ለኔ አጓግቶኛል፣ እንደውም አንገብግቦኛል። የፍቅርን ነገር አንገብግቦኛል እና ውድ ፋሚሊዎች እንግዲህ እስከሚመጡ ድረስ አብራችሁን ቆዩ። ይሄንን ቪዲዮ እስከመጨረሻው ይዩት። ደግሞ 200 ሺህ አልገባሁም ቤተሰቦቼ። እኔ ውድ ፋሚሊዎች 200 ኬ ስንት ነው የቀረኝ? 4000 ነው 3000 ነው የቀረኝ እና ውድ ፋሚሊዎች ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ያደረጋችሁ ይሄንን ፋሚሊ ተቀላቀሉት። እወዳችኋለሁ፣ አከብራችኋለሁ እና እስከሚመጡ ትንሽ እንጠብቃችሁ። ቤተሰቦች ቆዩዋ። እነዚህ ልጆች ሲጀመር እኔ ጠርቻቸው በጊዜ እየመጡ ያለው እና ትንሽ እየተናናቅን ይመስለኛል። እያከበሩ ያለ ማለት ማንነቴን ሲጀመር አላወቁ። ትንሽ ወጋ ይደረጉኝ ይስጣቸው። እኔ እናንተን ስለማከብር እተዋቸዋለሁ፣ ችግር የለውም። ሙቪ መጥቷል። አንደኛው ጎረምሳ መጥቷል። ሙቪ ይላል። ሙቪ እርዝና ዝርያ Good guys. Not problem, bro. We understood like you're like your people. So we're gonna talk about. ማን ነግሮ ነው ግን? እኔ ምን ተራርክ የመጣው አንተ? እኔ እንጃ አይደለም። ተነጋግረን ነው አርግ ተባብለን ነው የወጣነው። አልሐምዱሊላህ። ሲጀምር እኔና አንተ ቀልባችን አንድ ነው። ይሄን ነው የምፈልገው። እሺ ሁሉ ሰላም። ደስ ብሎኛል። ደስታዬን እንድትካፈል እፈልጋለሁ ብለህ ዛሬ የደስታዬ ቀን ነው ቤተሰቦች። ቅድም ነግራችኋለሁ፣ ብዙዎቻችሁ ሰምታችሁኛልና ግን ሙቪ ያው ሰርፕራይዝ በሌላ ነገር ፕሮግራም አዘጋጅቼ ምናምን ነገር ሰርፕራይዝ ባደርጋችሁ በጣም ደስ ይለኝ ነበር። ግን ያው ነገራቶች አልመቻችልኝ ስላሉኝ ነው ካሜራ ይዤ እንደዚህ ወደረቁ እና አፉ በለኝ፣ ይቅር በለኝ። ችግር የለም። ግን የምር ግን መናገር አልፈልግም። ፍቅር መታ ነው፣ አንድ ላይ ነው መስማት ያለባችሁ። ማለት እስከዛ ድረስ ለኔ ብትነግረኝ ደስ ይለኛል። ምክንያቱም በጣም የምር ነው ቤተሰብ በጣም አቻኩልን ይጠራኝና ደስታዬን እንድታካፈል እፈልጋለሁኝና ዛሬ ደስታዬ ቀን ነውና የኔ ደስታ ደግሞ የሚያስደስታችሁ ሰዎች ካላችሁ ነግራችኋለሁ። እነሱ የኔ ደስታ ያስደስታል ወይ? ኖ ደስታዬ ነው እና ምን ደስታዬን ተካፈል ባትለኝ ሐዘኔ ነው። ሐዘን ላይማ ማርያም አኮራኝ። ሰዓት አይዞህ የሚል ሰው ራሱ ካለ ብርታት ነውና እንደዛም ብቻ ሳይሆን ቢያንስ የሆነ በሐዘን ሰዓትን በደስታም ሰዓት ከጎን የነበረ ሰው በሱም በደስታ ሰዓት በሐዘኑ ሰዓት አብረን መሆን ግዴታ አለብህ። ገባ? አንተ ደግሞ እኔ ቢያንስ ብዙ ነገሮችን አሳልፈናል። ብዙ ሰዓት ከጎን ነበር፣ ብዙ ሰዓት ከጎንህ ነበርኩና ለዛ ስለዚህ you are my ቤተሰብ ትንሽ እንግሊዘኛ እያወራ ነው። ያው አይ ግን የምር ሀቅ ለመናገር ምንድን ነው የምር ንገረኝ። በጣም ነው የቸኮልኩት ለመስማት። ቤተሰቦች አንድ ላይ በነግራችሁ ይሻል። ምን ትላላችሁ እናንተ? ይነገረው ካቆይ ካሜራማን ንገረው ካለ ንገረኝና እሷም አንድ ላይ እንነግራታለን። ካሜራማን የፍቅር ካሜራማን በጣም ደስ የሚል ነገር ነው። ወይ ካሜራማን ነው ይፈርዘው። ይሄ ጥያቄ ሲወጣ አብራን አይመቸኝም። የፍቅር ጥያቄ ላይ ያው ዘለ ያራራል። ያኛው እኮ ነው ያወጣው ትናንትና የቀረጸው። ያኛው አይነፋም። እንደሷ ነው። በቃ ወንድሟ ነው ማለት ነው። ወንድሟ ነው እና ካሜራማን ልንገረው አይን ነገር እሷ ስትመጣ እሷ ስትመጣ ነው የምነግርህ። ሎሪማ እንደዚህ አስቸኩል። በቃ አይታለ ሰርፕራይዝ እኮ ባንድ አይነገርም። ምን ማለት ነው እንዴ? ባንድ ይነገራል። ሰርፕራይዝ ምን ችግር አለ? የምርን ንገረኝና ከዛ በኋላ እሷ ስትመጣ ደግሞ በደንብ አንድ ላይ እንነግራታለን። በመጀመሪያ ደረጃ
ስላገኘሁ ደስ ብሎኛል። ወይም ደግሞ ያንተ ጓደኛ በመሆኔ በጣም ደስተኛ ነኝ። አንተን ካገኘው ቀን ጀምሮ ደስተኛ ነኝ እና በመሀላችን ብዙ ነገሮች ተፈጥሮ ሊሆኑ ይችላሉ። ብዙ ነገር ተባብለን ሊሆን ይችላል እና ብቻ ግን እኔ ስላሳለፍነው ከአንተ ጋር ስለነበረን ቆይታም ጊዜም ይሁን ካገኘው ቀን ጀምሮ በጣም ደስተኛ ነኝ። አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ጥሩ ደረጃ ያድርሰ፣ ትልቅ ቦታ ያድርሰ እና ምኞቴ ነው ትልቅ ቦታ ደርሰን ያሰብነውን ተሳክቶልን እንደገና እንደምንገናኝ ተስፋ አደርጋለሁ። ሙቢ እና በላኝ እንጂ ብራዘር ነገር የምሬ ነውና ያሰብነው አንተም ያሰብከውን እኔም ያሰብኩትን ፍላጎታችንን አድርገነው ተሳክቶልን እንደገና እንገናኛለን እንደ ፈጣሪ ፍቃድና እንገናኛለን ማለት ነው። ሙቢ በህይወት አጋጣሚ ባይዙ ፈጣሪ ፈቀደው ነው የሚሆነውና እኔም ያው እንግዲህ ፈጣሪ የፈቀደው ነገር ነው ማደርገውና በህይወቴም እንደዛ ነገር ነው ዛሬ ያጋጠመኝና ኧረ እባክህን ንገረኝ ቶሎ ብለህ ንገረኝ እንገናኛለን ምናምን የምሬ ነው። እኔ የምሬ ነው። ሙቢን ስላገኘሁት አይዞህ በጣም ደስተኛ ነኝ። እኔ አላለን የምሬ ነው። ንገረኝ ምን ፍቅርም መታለች አንድ ላይ ነው እንደው የሚነገራችሁ አንድ ላይ ሰርፕራይዝ አንድ ላይ ነው ሰርፕራይዝ የሚነገራችሁ ሳልደፋ ነው የመጣሁት። እዚህ እናሷ ተቆራርፈን ነበር አክፌሽ ነበር ለምን አሁን አታርስ ንገረኝ ሪላክስ ሰላም የኛ ወዶች እንዴት ናችሁ? ሰላም ስንት ነው ያለችው? ኤፍሬም ሰላም እንዴት ናችሁ የኛ ወዶች? ደህና ናችሁ ወይ? እኛ በጣም ደህና ነን። እኔ በተለይ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ባላችሁበት ሰላማችሁ ይብዛ። መልካም ለተሰንበት እግዚአብሔር አንተ ምን ይሰማ ነው ስለመለያየት እያወራ ነው። እኔም ስለመለያየት ላወራ ነው የመጣሁት። ምን አጋጠመሽ? አውቃችሁ ነው አውቀህ ነው አይሽ ምን አጋጠመሽ? አይ እኔ ከሷ ጋር ባይዘው ፕራንክ ምናምን አልሰማችሁም። ማናችሁም በቃ እግዚአብሔር ከሷ ጋር ምንም አላወራሁም። እግዚአብሔር ከሷ ጋር ምንም ነገር አላወራሁም። እኔ ስላገኘሁ ከአንተን ደስተኛ ነኝ። ምክንያቱም እኔ ደስተኛ ነኝ። ብቻ ታርጉኝ ነው ሁለታችሁ ታጣሩ። አይ ማርያም አንተን ስላገኘሁ በጣም ደስተኛ ነኝ። ምንድነው እና ስኬትህን ነው ማየት ፈልገው ውድቀትህን ማየት አልፈልግም። እና ያሰብከው ሁሉ እግዚአብሔር አምላክ ያሳካልህ። ቸሩ መድኃኒዓለም እሱ ያሳካልህና የሆነ ቀን እንገናኛለን። ስኬት ማየት አልፈልግም ወይ ምን ማለት ነው? እንገናኛለን እኮ እያወራን ነው ኤፍሬም ነው እሄዳለሁ። ስማ ኧረ እንዳትሄጂ አላንቺም ነግሬሽ ነገር አለ በዚህ እና ያለ ምን መሰለህ ያው ይሄ ነገር ባይፈጠር ኖሮ ደስ ይለኝ ነበር፣ ግን ደግሞ እኔ የምፈልገው ነገር ነው የተፈጠረው። ስለተፈጠረ በጣም ደስተኛ ነኝ። ግን ደግሞ እናንተን ደግሞ ጥሩ መሄዱ ትንሽ እሱ ነው ደስተኛ ላደረገኝ። ጥሩ መሄድ ኤፍሬም አብረን ነው የምንሄደው። አልነገርንህም? ኖ አይ የት ነው የምትሄደው? ያለሽ ፍቅር አንዴ ቆይ ያለ ሙቢ በቃ የምሬ ነው። እና አደራ ፍቅርንም አደራ ስለምንድን ነው የምታወራው? ሰውዬው አይ የምሬ ነው። ግልጽ አድርገው። እኔ ፕራንክ አልሆንላችሁም። ፍቅርንም አደራ እና አትውኑብኝ። ካሜራማን ገላችኋለሁ። ፍቅርንም አደራ እና የምሬ ነው። ያው እኔ ጓደኛክ ነኝ። እኛ ብዙ ነገር አሳልፈናል። እሱ አደራዬን ደግሞ አትፈላምና ፍቅርንም ጠብቃት፣ ተንከባከባት። በጣም ጥሩ ልጅ ነችና እናንተን ጥሎ መሄድ አልፈለግም ነበርና ሙቢ ኤፍሬም የት ነው የምትሄደው? ስለምንድን ነው የምታወራው? ስለምን እንደማወራ ከፈለክ ከኢትዮጵያ አልወጣም እና የሆነ እድል መጥቶልኛልና ያ እድል ደግሞ እኔም ከልጅነቴ ጀምሮ መፈለገው እድል ነበርና አሁን ደግሞ እሱ ነገር ተሳክቶልኛልና ከኢትዮጵያ ልወጣ ስለሆነ ነው እናንተ ልነግራችሁ ወደዚህ መጥቶት። ያው እነሱ ቤተሰቦች ማወቅ አለባቸው። ምክንያቱም በዚህ ሰሞን እነሱ ተደስተው ነበር በእኛ አብሮነት። እሺ ተመልሰህ አትመጣም ነው? አዎ አልመጣም ሲመስለኝ፣ ያው መመጣ አይመስለኝም። እባክህ አንተ እየፎገርክ የምሬን ነውና ስላሳለፍነው ቆይታ ስለነበረን ጊዜ በጣም እጅግ አድርጌ አመሰግናለሁ። እኔ በጣም ደስተኛ ነበርኩኝ። በዚህ ከሙቢ ጋርም ከፍቅር ጋርም ያሳለፍኩት ጊዜ ለኔ ምረሳው ጊዜ አይደለምና በዚህ
ደረገጥ በቃ ፕራንክ ነው በለዳ እንዴ ከዛ ፕራንኩ ሲያልቅ በቃ ኖርማል አልሰለቻችሁም? ፕራንክ ጌታ ነው በጣም ሰልችቶኛል። ለልጅ በመጀመሪያ ደረጃ ተረጋጊው። በዚህ በረራዬም ዛሬ ነው እና እዚች ጋር ፓስፖርትም አለ። ካላመናችሁ ይሄ ራሴ የሆነ ፓስፖርት ነው ማየትም ትችላለና ፓስፖርትም አለ። እስቲ አይ ፓስፖርት እንዳለኝማ አውቃለሁ፣ ግን ከዛሬ በኋላ ስለማታገኙኝ ነው እንደዚህ ካሜራ ይዤ የጠበቅኳችሁና ለዛ ነውና ፍቅር ስለነበረን ጊዜ ስለሁሉም ነገር በጣም አመሰግናለሁ። በጣም ጥሩ ልጅ ነሽ፣ በጣም ደስ የምትል ልጅ ነሽና ደብሮኝ መጥቼ አንቺን ታዝናኛለሽና ታፍታችኛለሽ፣ ካለሁበት ሙሉ ታስወጪኛለሽና አላቅም ስለ አንቺ ማውራት አልፈልግም፣ ግን እንዳታወራ ተረጋጊ። በመጀመሪያ ደረጃ ተረጋጊና አይደለም ነው ያለሽ ባልለያችሁ ኖሮ ደስ ይለኝ ነበር፣ ግን የምሬ ነው። እኔ ምንም ማድረግ አልችልም፣ ምክንያቱም እኔ የምፈልገው ነገር ነው እድሉ ይመጣልኝ። ይሄ እድል ደግሞ ይሄ ነገር እንደጀመርክ ራሱ እኮ አልነገርከንም። ይሄ እድል ደግሞ ካለፈኝ እጸጸትበታለሁ። ምክንያቱም ማለት እንደ አንድ ያስረዳን። እኛ ማለት ይሄና ሩቅ ሰዎች ነን ነው ምንድነው? አልገባኝም። የሩቅ ሰው ናችሁ ና ሳይሆን ይሄ ፕሮሰስ ከጀመርኩት በጣም ቆየ። ኦኬ እና አሁን ደግሞ ተሳክቶልኛልና ለዛም ነው ከሀገር ልወጣ የፈለኩት። ፕሮሰስ እንደጀመርክ ጭራሽ እንኳን ነገርከንም። ጭራሽ ማለት ነው ስለመቆየቱ ስላለመቆየቱ ሳይሆን ድንገት በጨዋታ መሀል አንስተው አታውቅም ምናምን ማንም ሰው ኤፍሬም ግን ሁሉ ነገር እያደረክ ያለው ከልብ ነው። አዎ የኔ ያልኔ በቃ ማራዘማችንም እንደዚሁ ሳልነግራችሁ ከመሄድ አንዴ እኛ ምን ጠይቀህ መልስልኝ። እንኳን ደስ አለህ። ያ የምትፈልገው ነገር ስለሆነ ከልጅነት ጀምሮ የምትመኘው ነገር ስለሆነ ስለተሳካለህ እንኳን ደስ አለህ ማለት ነው። ይሄንን ነገር መጀመሪያ ቢያንስ ብትነግረን የሆነ ደስ ይለናል። ያው ለሙሚ ማንም ሰው ለማንም አልተናገረም። እንደ ድንገት ተመቱ እንደዚህ አይደረግም። እኛ ያንተን ከፍተን እንጠላለን እንዴ? ለምን ደሞ አትነግረን? የሆነ ፕሮግራም ራሱ እኮ መዘጋጀት ይችላል ነበር። መደበቅ አልነበረብህም። ብቻ እንኳን ደስ አለህ። ግን ያልሽ መጀመሪያ ደረጃ ተረጋጊ ፍቅር፣ ያልሽ ተረጋጊ። እኔ እናንተን ጥዬ የሚሄድ ፈልጌ ሳይሆን ፈይስ እኮ ችግር የለም ጥለህን ሂድ። መቼስ አንለያይም ማለት እኮ አይደለም። ሁላችንም እናገባለን፣ የራሳችን ላይፍ አለን፣ እንለያያለን አይደለም። ግን ደግሞ በዚህ ሰዓት በዚህ ሁኔታ እኔ እንጃ፣ እኔ አላስበውም። ማለት የሆነ ነገር ባደርግ እኔ ቀድሜ የምናገረው ለእናንተ ነው። ታውቃላችሁ አይደለም እኮ አሁን የጀመርኩት እስቲ በእናትህ ኤፍሬም በቃ ልትሄድ አይደለም? ቢያንስ እናውራክ አይደል? የጀመርኩት አሁን አይደለም። እንደዛ እኮ እንዴ መናገር እኮ ትችላለህ። አችልም ወይ ለማንም አታውቅም። ዲኒ ምንድነው ደህና የሆነ ነገር አገኘው ስናሳልፍ እኔ እናንተ ስንት ዓመት በጣም ብዙ ዓመት ሆነና ቢያንስ አንድ ቀን እንኳን አልነግረኝም ኤፍሬም እኔ ተረግሜያለሁ። ይሄን ያህል ሳይወጣልሽ ተብዬ ለምን እንደዚህ የምትይኝ? በእናትህ ኤፍሬም ዞር በልልኝ እኮ ለምን እንደዚህ የምትይኝ? ለምን የምትይው እንደዚህ? እኛ አንተን ለምን እንደዚህ የምትይው እንዴ? በቃ እሺ ተውኝ። መልካም መንገድ መልካም ጉዞ። ጭራሽ ደግሞ ማታ ነው በረራ። በስነ ስርዓት ሰላም ብላችሁኝ ነው መለያየት ፈልገው እንደዚህ ደብሯችሁ እንድትልዩኝ አልፈልግም። እኛ ቆይ አንዴ እኛ አሁን መተን ማታ ነው ፍላይታችን ምናምን ብንልክ ምንድን ነው የሚሰማው? በቃ እንድትሸኝ ነው ፈልገው። አሁን ስለሌላ ነገር እንድትወሪ አልፈልግም። እንድትሸኝ በቃ ቻው ሂድ ኤፍሬም። እኔ እሸኝሃለሁ ችግር የለውም ግን ማተኔ ላይ እምነት እንደሌለህ ብቻ ነው የተረዳሁት። እኔ ደስ ይለኛል አንተን ደስታ ነው ማለት ነው። ያለ ሙቪ ለምን ማትረዳኝ እንዴ? ከልጅነቴ ጀምሮ የምፈልገው ነገር ነው የተሳካው። በዚህ ነገር እኮ መደሰት ነው ያለባችሁ እንዴ? ደስ ብሎኛል። እና ምንድነው እየሆናችሁ ያላችሁት እናንተ እስካሁን ድረስ ባለመንገርህ እንዴ? በቃ እኔ አሁን አንተ በቃ አለመንገሪ ሳይሆን ዋናው ደስተኛ መሆን ነው ያለበት። በቃ እኔ ደስተኛ ነኝ። ምን ማለት ነው? ቢያንስ ስንሸኝ እንኳን የኔ ደስታ ነው የሚያስደስተህ። ቀደም ደስታዬ ነው ብለኛል አይደል? በቃ ለምን እንደዚህ የምትሆነው? ስንሸኝህ እንኳን እኮ ከቤተሰቦችህ ጋር ከነ አብርሽ ጋር ከወንድሞች ከእህቶች ጋር አንድ ላይ ሆነን አይደል መሸኘት ያለብን? እንደ ድንገት ተነስተህ ዛሬ ነው የመጨረሻ ቀን ምናምን ለምን እንደዚህ የምትሆኝ? አይ ለምን እንደዚህ የምትሆኝ? ምንድነው ያማል? እሺ ልቀቀኝ።
ልቀቀኝ እኮ። ለምን እንደዚህ ትሆኛለሽ እንዴ? በቃ ቸሪክ ጣመ። እሺ እሱ መቼ ጠላቶች ነን እንዴ? አሁን ምን ነገር አናማ ወንድሞች፣ ቤተሰብ፣ ፋሚሊ ይሄንን ነገር ያውቃል። ለነሱ ተናግሬያለሁ፣ ለቤት ለሁሉም ላሉት ሰዎች ተናግሬያለሁ። እና እነሱም እየተዘጋጁ ነው ሊሸኙኝ እና ማዘርም እዚህ እየመጣች ነው፣ አዲስ አበባ እየመጣች ነው። ሰው አሁን መድረሳቸው አይቀርም። ከነሱ አብራቸው አንድ ላይ እንድትሸኙ ስለምፈልግ ነው። ለምን እንደዚህ ምትሆኝ? ለምን የምታለቅሽው? እናቴ ፍሬም ካውኝ እኮ ለምን የምታለቅሽው እንዴ? ጭራሽ ቤተሰብ ምናምን አውቀው ነው እኛ የማናውቀው እኮ። እሺ ለማንም አልተናገርኩም፣ ለቤተሰብ ብቻ ነው የተናገርኩት እኮ አልኩሽ እኮ። እነሱ ሰምተው ምናምን እየመጡ ነው፣ እኛ አሁን ነው የምንሰማው አይደል? ያረሙ እግዚአብሔር አታስጨንቁኝ እንጂ በጣም ትገርማለህ። እኔ ምን አደረኩኝ? እኔ ሙቢ ምን እንደነ ያደረኩት እንዴ? እኔ እንድትሸኙኝ እኮ ነው ፈልገው እንደማህርሉ እኛ አንተን ከፍታ አንተን ነገር እንጠላለን። መናገር አልነበረብኝም ነው። በቃ ሽለቂያችሁ ምን ነበረብኝ ማለት ነው። እኛ ቆይ እንደዚህ እንትን ብንልክ ደስ ይልሃል? እንደምሮሽ እንደዚህ የምታለቅሽው? ኧረ በእግዚአብሔር በእናትህ ልቀቀኝ ፍሬም፣ በእናትህ ልቀቀኝ። እሺ አታልቅሽ በእግዚአብሔር። እንዴት ታለቅሻለሽ? በእግዚአብሔር እንዴ! እኔ መጥቼ ዛሬ ማታ ነው ፍላይት ብልክ ደስ ይልሃል እኮ? እንዴት ታለቅሻለሽ? ደስ ይልሃል ወይ? አላለቅስም፣ ዞር በልልኝ። እኔ የራሴ ነገር ነው የሚያስለቅሰኝ፣ ወደዛ ሂድልኝ። እኔ መንገደኛ ነኝ፣ የሆነ ውስጥህን የሆነ ላሳዝንክ ምናምን አልፈልግም። ቸሪክ ጣም መልካም መንገድ ግን ደግሞ በጣም ነው የሚደብረው እንደዚህ እንዴ። እሺ ተረጋጊ፣ በመጀመሪያ ደረጃ ተረጋጊ። የምሬን ፍቅር ተረጋጊ፣ ከራስሽ ጋር እንዴ። እሺ ይቅርታ፣ በእናትህ ዋሰንተን አትበለኝ፣ እሺ ይቅርታ፣ በቃ እሺ ይቅርታ። እንሂድ። ቆይ እሺ፣ ሰው ተረጋጋ። እኔ አልሄድም። ለምን አትሸኝኝ? በቃ ይኸው እዚሁ እሸኝሃለሁ። ለምን እዚህ ሄድሽ? ለምን ከሰው ጋር ለምን አትሸኝኝ? ለምን? በቃ አልፈልግም። እኔን አታስጨምቁኝ እንዴ። እኔ እኮ ደስተኛ ትሆናላችሁ ብዬ ሁለታችሁም ተረቻችሁ ነገርኳችሁ። ውይ ደስተኛ ትሆናላችሁ ብዬ ደስ ብሎኛል እኮ። ምንድን ነው እንደዚህ ይሁን ካለ ስላልነገርኩ ደብሮክ ነው? እንዴት አይደብረኝ? ለምን ይደብራል? በቃ ዋናው ደስታዬን ይፈልገው፣ ዋናው ደስታዬን ይፈልገው። ለምን ይደብራል እንዴ? ችግር የለም ፍቅር ደስ አለን። በቃ ቸሪክ ጣም ካልን እኮ አይደል? ኮሽ ተረጋጊ። እኛ ግን ቦታችንን አውቀናል። በጣም ነው የምናመሰግነው ቦታችንን ስለነገርከን። ከኛ ጋር ይጫወት እየሳቅ ይሄንን ነገር እንኳን አልነገረም። ኧረ ሙቪ ሌላ ነገር አታወራ እንዴ? ሙቪ እንደዛ አይደለም እንዴ? ሌላ ነገር ለምን ታወራለህ? በደስታዬ ቀን እንዴ? ስለ ደስታዬ ብቻ አውራ እንጂ። ችግር የለውም። አይ እኔ ደስ ብሎኛል እንዴ። መንገድ አንድ የሚሄደው እኮ በቃ መንገድ ላይ የሚሄድ ሰው ደግሞ መጥፎ ነገር አይወራም። በቃ ችግር የለውም። በሰላም ያስገባ እንዴ። ለምን እንደዚህ የምትሆኑት? ለምን እንደዚህ የምትሆኑ አንቺ? በቃ እሺ አታልቅሽ እና የተረጋጊ መጀመሪያ ተረጋጊ። እኔ እዛች ጋኛ ኖርን አልኖርን ላንተ ምንድነው? እንደኛ እኮ ምንም ነን አይደለ? ምንም ስላልሆነና አሁን የሰማነው። ስለዚህ ላንተ ቦታ ያላቸው ሰዎች የምትወዳቸው ሰዎች ከጎን ሆነው ይሸኙክ። እኛ ያው ሸኝተናል። ሙባረክ መሸኘት ትፈልጋለህ? ትሄዳለህ? እሺ ይሸኘኛል። እሱ ወንድሜ ነው። አንቺ ለምን ማሸኝ እንዴ? እኔ ደግሞ አልሄድም። መፍትሄ ነው። አልሄድም። ለምን አልሄድማ? ስለማልሄድ ሙይ አብራችሁ እንድትሸኙኝ ነው ፈልገው እንዴ? መፍትሄ ነሽ እንዴ? ጓደኛዬ አይደለሽ? አንተ ብቻ እንደፈለከው ነገር የምታረገው አይደለሁም። ቦታዬን ነግረኸኛል። አመሰግናለሁ። በእናትህ ወደዛ። እሺ ተረጋጊ። በመጀመሪያ ደረጃ ተረጋጊ። በመጀመሪያ ደረጃ ተረጋጊ። እንዴ እሷን ተዋት ትለኛለህ እንዴ? እንደዚህ እየሆነች ምን ማለት ነው እንዴ? በቃ እሷን ተዋት። እኔ አልሄድም። እሺ የመጨረሻው ቀኑ ስለሆነ አልሄድም። ካንቺ በላይ እኮ እኔ በጣም ተናድጃለሁ እኮ ግን አልሄድም። እንዴ ስለምን መናደድ ነው የምታወራው አንተ? በደስታ የቀለብ ነው የምትናደደው ስትጀምር አንተ። ጓደኛ አይደል እንዴ? አዎ እጫዋለሁ እንዴ ጓደኛ በሆነ ቢያንስ እንዴት ቤት ነው የሚያረጋችሁ? አይ እናንተ አበዛችሁ። አይናውጣው አበዛችሁ። አንቺ አይደብርም እንዴ? ለብሮ ቢደብረኝ እንዴ አበዛችሁ። የምሬን ነው እንዴ። ደስታችሁ ነው ብዬ ነበር ማስበው። በዚህ ልክ እንደዚህ ትወርዳላችሁ። አንተ እንደው የምራውን ደስ ብሎ ቢሸኝ ካንተ ራሱ ሄዱ በቃ አትሸኙኝ። ከፈለጋችሁ ሂዱ። እንደዚህ አትመስሉኝም ነበር ሲጀመር። እንደዚህ አትመስሉኝም ነበር ሲጀመር። ፍቅር የራሱ ጉዳይ። እንደዚህ አትመስሉኝም ነበር እንኳን ደጋሪ እንዴ። የኔ ደስታ ያስደስትሽም? በቃ እንደዚህ አመስኝም ማለት ነው። እንደዚህ አመስኝም ማለት ነው። ምን ማለት ነው? እንደዚህ አመስኝም ማለት እንዴ? የኔ ደስታ ያስደስትሽም? በቃ ኤፍሬም ያማል ኤፍሬም ምን አይነት ሰው ነው ግን? በጣም ራስ ወዳድ ሰው ነሽ። ሲያስጠላ በእግዚአብሔር ነው ያረከው ነገር ትክክል መስሎ እንዴ? ትክክል ያደረኩት ሙቪ እንዴ? አትሸኘኝም ነው አንተ? እንደሷ ለካ ይልክ ነው። አዎ አይሸኝህም። ከሄድሽ ብቻሽን እንጂ እሱ ይሸኘኛል። አይሸኝህም። ሙቪ በጣም ነው ማዝነብህ ካልሸኘኝ። እኔ የምሬን ነው። በጣም ነው ማዝነብህ። ያሳለፍነው ሁሉ ማን ነው መና ነው የምከተው
አለ ይደብረኛል። በጣም ነው የሚደብረኝ። የሚደብረው ከሆነ መጀመሪያ ለምን ቀድመህ አትነግረውም? በቃ አንቺ ሂጂ ከፈለግሽ። ሙይ አትሸኘኝም ነው? ቆይ አትሸኘኝም? አትሸኘኝም አንቺ ይዛት አንዴ እሷም ትሸኘኝ፣ እሷም እንድትሸኘኝ እፈልጋለሁ። ሙይ እሷም እንድትሸኘኝ እፈልጋለሁ። በቃ እሷም እንድትሸኘኝ እፈልጋለሁ። እንዴ በቃ ደስታ ካረ በቃ በእናትህ እንዴ አታጣበሳችሁ ከዚህ በላይ እንዴ ይዛት ና በቃ አማቸዋል። የኔ ደስታ ያስደስታቸው ምን እነዚህ የኔ ደስታ ያስደስታቸው ቤተሰቦች። ዛሬ ተበላው፣ የምር ዛሬ ተበላው ቤተሰቦች፣ ዛሬ ተበላው ቤተሰቦች። ወይኔ ገደሉ። ያው ፕራንክ ነው ካልኳቸው ይገሉኛል። ጌታዬ ሆይ ትዕግስቱን ስጠኝ። መጡ እግዚአብሔር ሆይ ጌታዬ ሆይ ትዕግስቱን ስጠኝ። ገደሉኝ እነዚህ ልጆች። አሁን ፕራንክ ነው ካልኳቸው ግድል ነው የሚያደርጉኝ። ምንድነው እሺ ይሻላል? እኔ እንድትመጣ አልፈልግም። ለምን ይዛት መጣ እንዴ? የኔ ደስታ ማያስደስታት ሰው አልፈልግም። የኔ ደስታ ማያስደስታት ከሆነ አልፈልግም። እኔ እንደ ጓደኛዬ እኮ ነው ያማከርኳት። እንዴት ነው የሚያደርጋት? እና እንዴት ነው የሚያደርጋት? እንደዚህ እንድታወራ ደግሞ አልፈልግም። ምን እንዴት ነው ያወራሁት? እንደፈለኩ ማውራት እችላለሁ። አይመለከተም። እንደፈለኩ ማውራት እችላለሁ። አይመለከተም። ይሸኛልን አልኩ አይደል እንዴ? እና እሷ ምንድነው የሚያመነጫጭቃት? እንዴት ነው የሚያደርግሽ? እንዴ አልሸኝም ትሸኛለሽ አንተ ነሽኝ። ለምን መሽኝ? ግዴታ ነው እንዴ? ለምን መሽኝ? ጓደኛዬ ስለለመንኳት እኮ ነው የመጣችው አይደል? አትለምናት። የመጨረሻ ቀን ነው። በመጨረሻ ቀን ደግሞ ለምን ነው የምትለምናት? እንዴ እንድትለምናት አልፈልግም። ትሂድ ሂጂ በቃ አልፈልግም። ወራት እንደዚህ በጣም ሙቪ በቃ አትለምናት። ሙቪ አትለምናት። ተዋት በቃ ትሂድ። አትለምናት። እኔ ለምናት እንድትሸኝ አልፈልግም። ትሂድ ሂጂ በቃ። አሁን ልትለያይ ነው። ሙቪ በቃ ትሂድ። የኔ ደስታ ማያስደስታት ከሆነ ትሂድ። ተው ችግር የለም። ምንድን ነው ሰምተሽኛል? ማሸኝ ከሆነ ሂጂ በቃ። የሰማሽኝ ነው በቃ። ማሸኝ ከሆነ ሂጂ። ስም አለኝ። ሰምተሽኛል? አንቺ ምናምን እያልክ እንደተመነጭ አይፈልግም እኮ በቃ ሂጂ በቃ። ማሸኝ ከሆነ እሄዳለሁ። ሂጂ በቃ። በስምሽ ካልጠራሁሽ ምን ልታደርገኝ ነው? ኤፍሬም ለምን በሰላም አንለያየው? አይ ኖ አንቺ ነሽ እንጂ በሰላም። እኔ እኮ በሰላም ነው ሸኝኝ እያልኩሽ ያለሁት አይደል? ለምን በሰላም ማሸኝ? እየጠበኩሽ እኮ ነው። ትሸኛለሽ ወይስ አትሸኝም? ኤፍሬም የእውነት እንደዚህ አይነት ሰው ነው? አዎ ነኝ። ማለት አሁን እንደምታዩ ነው ሰው ነኝ። መጀመሪያ ፈልገውም ነበር ነው ይሄንን ጓደኝነት እንዴ? በቃ እኔ አሁን ለሚሳካል መሰለኝ ነበር። ተሳካ አይነት ቦታ እናንተ ጋር የለኝም ነው። አልገባኝም አሁን እኔ ማለት ነው። ምክንያቱም በጣም ተደሰትኩኝ፣ ደስታን አገኘው፣ መጫወት ጀመርኩኝ ብዬ ቢያንስ ካሉብኝ ጭንቀቶች ምናምን ትንሽ በዚህ ነገር ነበር። ለብሮ ስለዛ ነገር ብታወሪው አንዴ ዝም በል። ልሄድ እኮ ነው። ችግር የለም። አንተም ልትሄድ አይደለም? የመጨረሻ ንግግር 2 ደቂቃ ከህይወትህ ቀንስ ላንተ ምንም ነው ብዬ አስባለሁ። ማለት ይሄናል ቢግ ዲል አይደለም። እና በጣም አመሰግናለሁ ይሄንን ጓደኝነት ስለበተንከው። እኔ እንደዚህ እንድትይኝም አልፈልግም። እኔ ፈልጌው ያለን ጓደኝነታችን የበተንኩት ባይዘው ስለሄድክ አይደለም የበተንከው፣ ስላልነገርከን ነው የበተንከው እንጂ ሄደህም እኮ የሩቅ ጓደኝነት ማድረግ እንችላለን። ምን አገባህ አይደል? ማድረግ እንችላለን እኮ እንዴ። አንችልም። ለምን እንደዚህ አርቀህን? እኛ ጭራሽ ምንድነን አንተ ጋር እየመጣን ነው የምንለው? አሁን በሰላም ለምን ታቋርጠኝ? አንዴ ለምን ታቋርጠኝ? ካንተም ብሶ እኮ ቪዲዮ መያዝክ ነው የሚያናድደው። እና በቃ ሁሉ ሰው ማወቅ አለባቸው እንደተለያየ። ትችላለህ በቃ። ኤፍሬም በመድኃኒዓለም አትያዘኝ በቃ፣ አትንካኝ እንዴ። ማሸኘት ነው አይደል የምትፈልገው? በመድኃኒዓለም ልቀቀኝ ኤፍሬም፣ በእግዚአብሔር ሙቪ ማሸኘት ነው የምትፈልገው? ሙቪ ያራዳ ልጅ ትክክለኛ ወንድም እግዚአብሔርን ወንድሜ ነህ አንተ። በቃ የሰጋ ወንድሜ ነህ ሲጀመር አንተ በቃ ትለይብኛለህ። እኔ ደግሞ ባዳ ነኝ። አንቺ ደግሞ አለው ከወንድምና ከታሪኩ ኤፍሬም ለቀቃት እንጂ የትባቴ ነው እኮ እንሸኝ እንሸኝ አይደል? እንሸኝ የምትፈልገው አንተ ኖርማል ነው ወንድ ልጅ ነህ፣ ትረዳኛለህ። እቺ ልጅ አንተ ፕራንክ ተደርጋችሁ ወንድሜ ማለት ጭራሽ ፕራንክ ነው። በመድኃኒዓለም ዞር በልልኝ ኤፍሬም፣ ልቀቀኝ በቃ ልቀቀኝ ማለት ማርያምን ልቀቀኝ። ፕራንክ ነው የትም አልሄድም። ማርያምን ፕራንክ ነው የትም አልሄድም። ልቀቀኝ ማይታሽ ተረጋጋ። ዲሳለቅ ሳላሳዝነኝ አንተ ሲያስጠላ በእግዚአብሔር ኤፍሬም ልቀቀኝ። ከዚህ በኋላ ነው እንደው የምንጣላው። ማርያምን በጣም ነው የምንጣላው። ሙቪ ልቀቀኝ። ኧረ በማርያም ልቀቀኝ። እሺ ይቅርታ። በጣም ነው የምትደብረው። ልቀቀኝ። ና እሺ የት ነህ እንዴ? ሙቪ ደግሞ ኧረ ይደብራል። ማርያምን ለቀኝ ልትሄድ ነው
በቃ እሺ ፕራንክ አደረኳችሁ እንዴ? በቃ ፕራንክ ነው አይደል? የት ነው አይደል? በጣም ጎበዝ ግን ፕራንክ የሆነ ለከት አለው እኮ እንዴ። እንደዚህ አዝነን እንደዚህ ስናለቅስ ዝም ትለናለህ እንዴ? ሲያስጠላ እግዚአብሔር ይቅርታ እያልኩሽ አይደል? ሙቢ ኧረ በእግዚአብሔር እናረጋጋት። ኧረ ተው አላሳዝነህም አንተ ፕራንክ አታደርግም ብቻለሁ። ግን ደግሞ በጣም አመሰግናለሁ። ፕራንክ አታደርግም አንተ። እኔ እኮ የተናደድኩት ና እናረጋጋት ተናገርኩ ብዬ ፕራንክ ነው ስትለኝ ና ሲጀምር እንዴት ትችላለህ? ና ሙቢ ፍቅር ግን ስትኮሳተር ታምራለች። ነው ይላል። አይ እኔ ግን እሷ ያዘነች ቁንጅናዋ ደስ ይላል አይደል? ኤፍሬም አትንካኝ በቃ ቆንጆ ነሽ፣ ታምራለሽ። ተርታሽ ምን ሆነልሽ? በዚህ ምጭ አነሰ። አይ ግን እኔ በቃ ደህና ተገላግለን ነው። አሁን ነው ፕራንክ ያደረገን በቃ ቀረው ሲል አሁን እራሱ ደበረኝ። ደስ ብሎኝ ነበር መጀመሪያ። እኔስ ተገላገል ነው ይሄን ልጅ ብዬ እንደምትወድኝ ባቅ ኖሮ ከህይወታቸው ተቀነሰ ብዬ በቃ እንዴት ደስ እንዳለኝ። ሰላም እኮ ነው። እኔ ካውቂ ሳስመስል ነው ይሄድ ነው ጥርግ ይበል። እግዚአብሔር በጣም ነው የሚወዱኝ። እንደሚወዱኝ ያረጋገጥኩት እችላለሁ። እስጀማኒ እኔ በቃ ነኝ አንዴ የተማቲርም ምን እሺ የተማቲርም እኔ ዲድ በቃ ዋረ ግን አድነኝ ከዚህ ውስጥ አስወጣኝ። በመድኃኒዓለም ወገቤ እንዴ ሙቢ የት ነው ለካ ብትሄድ በቃ ምን ፕራንክ ነው አልከ አስደበርከኝ። በቃ እኔ ደበረኝ በጣም ይደበረኝ። እኔ ደበረኝ። ለምን ድሮ ታውቃለህ? ሂድና አስደስተኝ። አንድ ሰው ተቀነሰ ብዬ ሳልጀ ፕራንክ አደረግ ይችላል። አትነካፉኝ ነው ረፉ። የኔ ፕራንክ ያስጠላል። እኔ ነግራቸው ቤተሰቦች ራሱ ኤፍሬም የሚያደርገው ፕራንክ መጥፎ ነውና ይቅርባችሁ፣ አትነካፉ። ከነካካችሁ ድጋሚ ሌላ ቀርም እና አትነካች። እንዴት ምታይ ሙቢ አሪፍ ፕራንክ ነው። አላዘንክብኝማ። ስትቀር ነው ያዘንኩብህ። እኔ ስትቀር ነው ያዘንኩብህ። ፕራንክ እንደሆነ ስትነግረኝ ያዘንኩኝ። ለምን እንዴት ትፈልጊያለሽ? አዎ እንዴትም እንደማልፈልግ ቆይ ልቀፋት። አበዛ አልፈልግም። ሂድ እዛው ሂድ። አልፈልግም። ኧረ በቃ ቤተሰቦች እንግዲህ ፍቅርን ጌታን ቤተሰብ ይንገርክ ባይዘው የፍቅር ፕራንክ ነው የሚባለው። እኔ ግን እስካሁን ፕራንክ አድርጌያቸው አላውቅም። ባለፈው ፕራንክ ነው ብለን እንደማታስብ እርግጠኛ ነኝ። ምክንያቱም ቀቤ ነው ራስን ያረግንክ ፕራንክ አይደለም። እሷ ባይዘው ለምን ብትበሳጩት? እኔ ባለፈው ፕራንክ አድርጋችሁ እኮ ዝም ነው ያልኳችሁ። እኮ ያናድዳል። እኮ ሪል የሆነ ነገር ነው። ዝም ነው ያልኳችሁ። እኔ እኮ ምን አልኩኝ? እኮ ሪል የሆነ ነገር ነው። ሁሉ ነገር ቀብታችሁ ማርያም ቤተሰቦች እነሱ እኮ ያደረጉት ነገር እኔ ላይ ያስጠላል። ቅቤ ቀብተው እኔ መሰለ ነገር አለ እንዴ? ለዛም ኦሪጂናል ቅቤ ላውራበት ያልተቀላቀለ ቤተሰቦች ቅቤ ቀብተው ምን ቀብተው ዝም ነው ያልኳችሁ። እሺ ይሁን ብዬ ነው ለቂያችሁ ይርኩት። እነሱ ደግሞ እዚች ጋር ፕራንክ ሳደርጋቸው ሌላ ነገር አወራለሁ። ሳወራ ማለት ነው ዝም በይ እሺ፣ አንድ እያወራሁ ነው ዝም በይ ይለኛል ማለት ነው ከመጀመሪያ ጀምሮ። አሁን እንሂድ እሺ። ልጋብዛቸው? ምን ልጋብዛቸው? እኔ አልፈልግም። እኔ እንደዚህ ያፈነገጠ ከባላችን ያፈነገጠ ምሳ አልበላም። 10 ሰዓት ነው 10 ሰዓት ምሳ የለም። እሺ ወደ በይው ማክሰስ ማለት ቆይ እሷ የፈለገችው ነገር ማታርክላት ምን ላድርግልሽ? ዶሮ፣ በርገር፣ ፒዛ ትንሽ ነገር አንበላማ። እንደዛ ነገር ነው ለተፈለገ ስካይላይትስ ወይ ሸራተን ብሬን ልበዘብሽ ነው። ለኛ ብታወጣም ችግር አለው። ተደግፎ እንብላ በቃ ስካይላይት ተደግፈው እና ቤተሰቦች እንግዲህ የነበረን ቆይታ ይሄንን ይመስል ነበር። ያው ሁላችሁም ተዝናንታችሁ ነበር፣ ግን ተዝናንታችሁ ሳይሆን ፕራንኩን አይታችሁታል እና ያው እንግዲህ ፍቅር ማልቀሳለች። በጣም እንደምትወዱ ውሃ ነው እንደዚህ በጣም እንደምትወደኝ ነው የተረዳሁት። ሙቪም እንደዛ በጣም እንደሚወደኝ ነው የተረዳሁት እና ወዳጆች አሉኝ። ባይዘው ተናድጄ ነው የለቀስኩት። ቀድሞ ውጪ ወጣ ብዬ ምንም ሰበብ ቢያመጡ በቃ እንግዲህ እኔ መያዝ ያለብኝ ነገር ይዣለሁ። እንግዲህ ቤተሰቦች የነበረን ቆይታ ይሄንን ይመስል ነበር። በጣም ወዳችኋለሁ። በቀጣይ ቪዲዮ በአሪፍ ቪዲዮ እንገናኛለን። በፕራንክ ሳይሆን ፍቅርን አንድ ላይ ሄደን ዱባይ እንትናን ሙቪ ለቀ ነው ሙቪ ሲያለቅስ እኔም አለኝ ባይዘው አለሽ ጀምርሽ ነው መሄድ ነው የቀረን። ፓስፖርት አለሽ? አዎ። አይ ግን መጀመሪያ ሀገር ውስጥ እንጨርስ። ሐዋሳ እንሂድ፣ ከዛ እንዝናና። አይመር እናዝናናት እቺ ልጅ። ኧረ ታዝናና። አይ የት ብሄድ ነው የምፈልጊው ግን ከሀገር ውስጥ ከዛ ውጪ ደርሳ ያው ማጂ በቃ ሐረር ሁሉ
እንሂድ። አለ ቆይ ማርያም በስነ ስርዓት መዝናናት ትፈልግ? የምን ችግር የለውም አታስቢ። እኔ ማርያምን ሐዋሳ ፈልጋለሁ። እንትን ምድረስ ሙሂ አሁን አርባ ምንጭ ሶደሬ እንደውም ሶደሬ ምርጥ ነው። ከጠራችሁ ሁሉ በቃ ኢንሻአላህ በቃ እንሄዳለን። ሁሉ ወጪ ወንጪ እዛ ወንጪ ነው። በቃ የምፈልጉት ነው የምትሰሙት። ማርያም እኔ ራሱ እግዚአብሔር ሶደሬ ቤት ፈልጋለሁ። እና ቤተሰቦች እንግዲህ እኔ ስፖንሰር አደርጋችኋለሁ። የኛ ጥብረት የኛን አብሮነት በጣም ብዙዎቻችሁ አስደስቷችኋል። ወይኔ እሱ እኮ ነው ያናደደኝ። ወይ ኮሜንት ባላነብ ኮሜንት ማለት ነው በቃ ስታስቀኑ ምናምን ብለው በአንዴ መበተናችን ነው አሏችሁ ሶስታችንን። አይ በነገራችን ሙቪ ያለበት እኮ ማለት በጣም ብዙ የማታውቁት ሚስጥር አለ። ሙቪ ያለበት ፈስ ያለበት ዝላይ አይችልም። ሙቪ ያለበት ሳቅ አይጠፋም። አሳላ እኔ ቁም ነገረኛ ስለሆንኩኝ ቀላል ታወቀ ነገረኛ። እና ቤተሰቦች እንግዲህ የነበረን ቆይታ ይሄንን ይመስል ነበር። ፍቅር ትንሽ አስደብሬያታለሁ እና መከረሻ ነገር እሰጣችኋለሁ ለሁለቱም እና ወዳችኋለሁ። ልብስ፣ ጫማ፣ ቦርሳ ሐዋሳ ይወስዳታል። ስፖንሰር ይወስደናል። ሰራልጎ ነው አንተ እንደዚህ ልጆች ጣኑ እንዴ ነው በዚህ ፈለጋችሁ? አረ ለእናቴ ልኖርላት ነው። እሺ ቤተሰቦች